አንድ ጊዜ የሰዋው መስዋዕት እስከ መቼ ድረስ ይኖራል? እስከ ዘላለም ይኖራል። ጥያቄ አንድ ጊዜ የሰራው እንዴት እስከ ዘላለም ይኖራል ሲለኝ አንድ ሰው ምን እንላለን? አንድ ጊዜ የፈጠራት ፀሐይ እስከ ዕለተ ምጽአት ታበራ። አንድ ጊዜ ብዙ ተባዝሁ ያላችሁ ፍጥረት እስከ መቼ ይበዛል? እስከ ዕለተ ምጽአት ይበዛል። ስለዚህ አንድ ጊዜ ለክርስቶስ ቀላል ነው። አንድ ጊዜ ይኸውላችሁ፣ ሁለት ጊዜ ደገመ ካልከኝ ክርስቶስ ደካማ መድኃኒት ሆነባ። ክርስቶስ ጽኑ መድኃኒት ስለሆነ አንድ ጊዜ ምንድነው? ጽዋእከኒ ጽኑ ወያረጥው ጽዋ፣ አንድ በቃኝ የሚባል ጽዋ አለ በገጠሩ ትልቅ ነውና አንድ ጊዜ የማያስደግም ማለት ነው። ወያረው ያለ ድነተ ስጋ ድነተ ነፍስን አንድ ጊዜ የሚሰጥ ነው። ስለዚህ የማይደገም አድህኖ ነው ያዳነን። ያ ማዳኑ እስከ ዕለተ ምጽአት ድረስ ይቀጥላል፣ ያድናል። ግን አንድ ጊዜ የቀረበው መስዋዕት ነው ይቅር ሲለን አንድ ጊዜ ቤዛ ሆኖናል። ስለዚህ ምንድነው ለማለት የፈለግኩት? የብሉይ ሊቀ ካህን የሚያቀርበው በግ ነው። የሐዲስ ኪዳን ሊቀ ካህን ክርስቶስ ግን ያቀረበው ራሱን ነው። የብሉይ ኪዳን ሊቀ ካህን የሚያቀርበው በግ ሲሆን የሚቀርበው ወደ ማን ነው? ወደ እግዚአብሔር ነው። የሐዲስ ኪዳን ሊቀ ካህን ያቀረበው ራሱን ነው። የሚቀርበው ራሱ ነው። የሚቀርበው ራሱ፣ የሚያሳርገው ራሱ ነው። መስዋዕቱን የሚቀበለው ራሱ ነው። ይህን መርሳት የለብንም። ክርስቶስን ሊቀ ካህን ነው ስንል ለሊሁ ሰዋኢ ወለሊሁ ተሰዋኢ ወለሊሁ ተወካፊ መስዋዕት ምስለ አብ ወመንፈስ ቅዱስ ማለት ነው። እሱ መስዋዕት አሳራጊ፣ እሱ ከአባቱና ከመንፈስ ቅዱስ ጋር መስዋዕት ተቀባይ፣ እሱ ምህረት ሰጪ ነው። የብሉይ ኪዳን በግ ምህረት አሰጭ ነው። የሐዲስ ኪዳን በግ ግን ምህረት ሰጪ ነው። ምህረት ሰጪውም እሱ፣ በጉም እሱ፣ ራሱንም የሚያሳርገው እሱ፣ መስዋዕቱንም የሚቀበለው እሱ፣ ጥማችንም የቆረጠው እርሱ ነው። ስለዚህ በምን ይለያል ካል ያኛው ይደጋገማል። የሐዲስ ኪዳን የክርስቶስ ማዳን አንድ ጊዜ ልክ ብርሃን ይሁን ሲል ሆነ። አንድ ጊዜ ያወጣው ብርሃን ሲበራ ይኖራል። አንድ ጊዜ የሰራት አማላጅነት አይደለም፣ ቤዛነት ነው። ቤዛነት አንድ ጊዜ ያደረጋት ቤዛነት ማለት ትክ መሆን ነው። ለምሳሌ ቤዛ የሚለው ክርስቶስን ቤዛ ስንለው አቤዛችን አይደለም። ይሄን ጠንቅቀን ማወቅ አለብን። ቤዛ ማለት ትክ ነው። ሰው የሆነ ክርስቶስ ብቻ ነው። አዳነን ወቤዘወነ፣ አዳነን ተቤዠን።